ከጠዋቱ 5 ሰዓት ነው። በከተማው ትልቅ ባንክ ውስጥ ተራና ቀለል ያለ ልብስ የለበሰና በእጁ የአረጀ ጥቅል የያዘ ሰው ገባ። ልክ ወደ ውስጥ እንደገባ በቦታው ላይ የተገኙ የባንኩ ደንበኞችና ሰራተኞች እንግዳ በሆነ ሁኔታ ይመለከቱት ጀመረ። የዚህ አዛውንት ሰው ስም አብዱል ቃድር ሳሂብ ይባላል። አብዱል ቃድር ሳሂብ በአንድ እጁ የሚመረኮዝበትን ከዘራ ይዟል። በሌላኛው እጁ ደግሞ ያንን ያረጀ ጥቅል ቀስ እያለ ለደንበኞች ወደ ተዘጋጀው ጠረጴዛ አመራ። በዚህ ማስተናገጃ ጠረጴዛ ላይ አንዲት ሴት ሰራተኛ ተቀምጣለች። ስሟ አይሻ ይባላል። በባንኩ ውስጥ ያለ እያንዳንዱ ሰው አይኑ ያለው በአብዱል ቃድር ሳሂብ ላይ ነው። ቀስ በቀስ አብዱል ቃድር አይሻ ያለችበት ጋር ከደረሰ በኋላ በጣም በትህትና እንዲህ አላት። ይኸውልሽ እኔት ከአካውንቴ ጋር በተገናኘ አንድ ችግር ገጥሞኛል። በአግባቡ እየሰራልኝ አይደለም። ይህንን ብሎ አብዱል ቃድር ሳሂብ ጥቅሉን ወደ አይሻ ዘረጋላት። ነገር ግን አይሻ በአለባበሱ ሰውየውን በመገመት አባቴ ምናልባት ወደ ተሳሳተ ባንክ ሳይመጡ አልቀሩም፣ በዚህ ባንክ ውስጥ አካውንት ያለዎት አይመስለኝም አለች። በዚህ ጊዜ አብዱል ቃድር ሳሂብ ተረጋግተው እንዲህ በማለት መለሱ። የኔ እህት አንዴ ብቻ ቼክ አድርጊልኝ፣ ምናልባት አካውንቴ በዚህ ባንክ ውስጥ ሊሆን ይችላል። አይሻ ጥቅሉን በመውሰድ አባቴ ይህንን ለመመልከት ጊዜ ይወስዳል፣ ስለዚህ ትንሽ መጠበቅ አለብዎት አለች። ይህንን ብላ አይሻ እና በባንኩ ውስጥ ያሉት ሌሎቹ ሰዎች በስራ ተጠመዱ። አብዱል ቃድር እየጠበቁ ቆሙ። ለተወሰነ ጊዜ ያህል ከጠበቁ በኋላ በድጋሚ እመቤት ለማናጀሩ ብትደውይልኝ ከእርሱ ጋር የምሰራው አንድ ስራ ነበረኝ፣ እስካሁን አላናገርኩትም አሏት በትህትና። ከዛም ያለ ፈቃዷ እየተደረደረች አይሻ ስልኩን አነሳችና ወደ ማናጀሩ ቢሮ ደወለች። የማናጀሩ ስም ሰይድ አህመድ ይባላል። ለማናጀሩም አንድ አዛውንት ሰው ሊያገኘው እንደሚፈልግ ነገረችው። ማናጀሩ ሰይድ አህመድ ከርቀት አብዱል ቃድር ሳሂብን ተመለከታቸው። በጣም ተራ ሰው ይመስላሉ ሲያዩት። በስልኩ ማናጀሩ አይሻን ይህ የባንካችን ደንበኛ ነው ሲል ጠየቃት። ወይስ ዝም ብሎ በድንገት የገባ ደንበኛ ነው? አይሻም ጌታ የሱን አላውቅም፣ ነገር ግን አንተ ለማግኘት እንደሚፈልግ እየነገረኝ ነው አለችው። ከዛም ማናጀሩ ሰይድ አህመድ እንደዚህ ላሉ ሰዎች ጊዜ የለኝም፣ እዛው እንዲቀመጥ አድርገው፣ ትንሽ ከተቀመጠ በኋላ በራሱ ጊዜ ይሄዳል አላት። የማናጀሩን መመሪያ በመከተል አይሻ አብዱል ቃድርን በእንግዳ መጠበቂያ ክፍል ውስጥ እንዲቀመጥ አደረገችው። አባባ እባክዎትን እዛ ይቀመጡ አለቻቸው። ካፍታ በኋላ ማናጀሩ ነፃ ይሆናል፣ ከዛም መጥቶ ያገኘዎታል አለች። አብዱል ቃድር ሳሂብ ወደ እንግዳ መቀበያው ስፍራ አመሩ። ከዛም አንድ ጥግ ላይ ካለ ወንበር ጋር ሄደው ተቀመጡ። ሰው ሁሉ አሁንም ድረስ በእሳቸው ላይ እንዳፈጠጠ ነው። ምክንያቱም ብዙውን ጊዜ ወደዚህ ባንክ የሚመጡት ደንበኞች ሁሉም ሱፍና ውድ ልብስ የለበሱ ናቸው። ነገር ግን አብዱል ቃድር የለበሱት ልብስ ተራና መናኛ ልብስ ነው። ይህም በሚያህል ባንክ ውስጥ የባንክ አካውንት ሊኖራቸው የሚችል ሰው ፈጽሞ አይመስሉም። ምክንያቱም ይህ ባንክ ብዙውን ጊዜ የሀብታም ሰዎችን የባንክ ሂሳብ የያዘ ስለሆነ። ለዚህም ምክንያት ነው አብዱል ቃድር የሁሉም ሰው የትኩረት ማዕከል የሆኑት። ሰዎች እየዞሩ እየተመለከቷቸው ስለ ሰውየው የተለያዩ ነገሮችን በሹክሹክታ ያወራሉ። እነዚህ ሹክሹክታዎች በአብዱል ቃድር ጆሮ ውስጥም ደርሰዋል። ግን ለዚህ ቦታ ሳይሰጡ ተራቸውን ዝም ብለው መጠበቅ ቀጠሉ። ካፍታ በኋላ ማናጀሩ ይመጣል፣ በቀጥታም ከእርሱ ጋር አወራለሁ በማለት አሰቡ። በባንኩ ውስጥ በጁኒየር ፖዚሽን ወይም በዝቅተኛ መደብ የሚሰራ ሌላ ሰው ነበረ። ስሙ ኢምራን ይባላል። ኢምራን በዛ ጊዜ ወደ ውጭ ወጥቶ ነበረ። ከውጭ ወደ ውስጥ ሲመለስ እንግዳ መቀበያ ክፍል ውስጥ የተቀመጡ አንድ አዛውንት ሰው መኖራቸውን ልብ አለ። ሁሉም ሰው ወደ እርሳቸው እያፈጠጠና የተለያዩ ነገሮችን እያወራ ነበረ። አንዳንዶቹ ለማኝ ነው ሲሏቸው፣ አንዳንዶቹ ሰውየው በፍጹም በዚህ ባንክ አካውንት ሊኖራቸው አይችልም፣ እንዴት ሲጀመር እዚህ መጣ? ለምንስ የዚህ አይነት ሰው ውስጥ እንዲቀመጥ ይፈቅዱለታል? የዚህ አይነቱ ወሬዎች እየተወሩ ነበረ። ኢምራን ሁሉንም ነገር ሰምቷል። ከዛም ኢምራን በቀጥታ ወደ አብዱል ቃድር ሳሂብ ጋር ሄደና እንዲህ ሲል በአክብሮት ጠየቃቸው። አባባ ለምንድን ነው እዚህ የመጡት? እዚህ ምን ጉዳይ አለዎት? ኢምራን የዚህ አይነት ወሬዎቹን ሰዎቹ በመስማቱ ቅር ብሎታል። የአዛውንቱን ሁኔታ ተመልክቶ ትንሽ ምቾት ስላልተሰማው ነው ሊጠይቃቸው የከጀለው። አብዱል ቃድር ሳሂብ ማናጀሩን ማግኘት እንደሚፈልጉ ለኢምራን ነገሩት። ከእሱ ጋር የምሰራው ስራ አለኝ አሉት። ይህንን ሲሰማ ኢምራን እሺ አባባ እባክዎትን ትንሽ እዚህ ይጠብቁ፣ አሁኑኑ ሂጄ ማናጀሩን አናግረዋለሁ አለ። ከዚህ በኋላ ኢምራን ወደ ሰይድ አህመድ የማናጀር ክፍል አመራ። ስለ ሽማግሌው ሰው ነገረው። ግን ማናጀሩ ሰይድ አህመድ ስለ ሽማግሌው ያውቅ ስለነበረ አውቃለሁ፣ እኔ ነኝ እዛ እንዲጠብቅ ያደረኩት፣ ትንሽ ከተቀመጠ በኋላ ይሄዳል አለው። ከዛም ለኢምራን ስለሌላ ስራው በመንገር አንተ ሂደህ ስራህን ስራ፣ ስለዚህ ጉዳይ መጨነቅ አያስፈልግም አለው። አሁን ኢምራን በሌላ ስራው ተጠምዷል።
ይህ በእንዲህ እንዳለ አዛውንቱ ከተቀመጡበት ሳይነሱ ቀስ በቀስ 1 ሰዓት ገደማ አለፈ። በትዕግስት ለአንድ ድፍን ሰዓት ከጠበቁ በኋላ ሊታገሱ አልቻሉም። ከተቀመጡበት ተነስተው ቀጥ ብለው ወደ ማናጀሩ ክፍል አመሩ። ወደ ማናጀሩ ቢሮ በመሄድ ላይ ሳሉ ማናጀሩ አዛውንቱ ወደ እርሱ ዘንድ እየመጡ መሆኑን ተመለከተ። ወዲያውኑ ከክፍሉ ወጣና ከፊት ለፊታቸው በመቆም በእብሪትና በትዕቢት እሺ አባቴ ምን እንደሚፈልጉ ይንገሩኝ አላቸው። አብዱል ቃዲር ሳሂብ በእጃቸው የያዙትን ጥቅል ዘረጉለት። እናም ማውራት ጀመሩ። እባክህን ይህንን ተመልከትልኝ የኔ ጌታ፣ በውስጡ የባንክ አካውንት ዝርዝር ነገር ይገኛል። ከኔ አካውንት ላይ ምንም አይነት የገንዘብ ዝውውር እየተደረገ አይደለም። እባክህን አጣራና ችግሩን ንገረኝ። ይህንን ሲሰማ ማናጀሩ ሰኢድ አህመድ ለአፍታ ያህል አሰበና አባቴ በባንክ አካውንቶ ውስጥ ምንም ገንዘብ ሳይኖር እንዴት የገንዘብ ዝውውር ሊኖር ይችላል? በአካውንቶ ላይ ገንዘብ ያስቀመጥኩ አይመስለኝም። ለዛ ነው የአካውንት የገንዘብ ዝውውሩ የቆመው። ከዛም አዛውንቱ ሰውዬ በጣም በትህትና ማውራት ጀመሩ። የኔ ጌታ ቢያንስ አንድ ጊዜ እንኳን አካውንቴን ልታጣራልኝ ትችላለህ? ከዛ በኋላ የምትለው ማንኛውም ነገር ልክ ይሆናል። ሳትመለከት እንዴት የዚህ አይነት ነገር ትናገራለህ? በዚህ ጊዜ ማናጀሩ ሰኢድ አህመድ መሳቅ ጀመረ። እየሳቀም እንዲህ አለ፣ ይህን የምልዎት ከዓመታት ልምድ አንጻር ነው። ይህንን ስራ ለዓመታት ሰርቼዋለሁ። እንዳንቱ ያሉ ሰዎችን ፊት በመመልከት ሰዎች ምን አይነት ሰዎች እንደሆኑ መናገር እችላለሁ። በአካውንታቸው ላይም ምን ያህል ገንዘብ እንዳላቸው ጭምር። በእርስዎ አካውንት ውስጥ ምንም የሚታየኝ ነገር የለም። ስለዚህ አሁኑኑ ከዚህ እንዲሄዱ ፈልጋለሁ። ሁሉም ደንበኞች እያዩዎት ነው። ያልተለመደ ድባብ ባንኩ ውስጥ ሰፈነ። ከዛም አብዱል ቃዲር ኢንቨሎፑን ጠረጴዛው ላይ ያስቀመጡለትና እሺ ጌታዬ እሄዳለሁ፣ አንዴ በጥቅሉ ውስጥ የተጻፈውን ነገር አንብበው ብለውት አብዱል ቃድር ለመሄድ ፊታቸውን አዞሩ። በሩ ጋር ሲደርሱ ድንገት ዞሩና ጌታዬ ይህንን በማድረግህ በጣም ከባድ ውጤት ይጠብቃል፣ ይህንን ብለው አብዱል ቃዲር ሳሂብ ወጥተው ሄዱ። በባንኩ ዋና በር በኋላ ማናጀሩ ሽማግሌው ሰውዬ ከባድ ውጤት ይጠብቃል ያለውን ካሰበ በኋላ ትንሽ ተጨነቀ። በኋላ ግን አንዳንድ ጊዜ ሰዎች ሲያረጁ የዚህ አይነት ነገር ይላሉ ብሎ ነገሩን ችላ አለው። ችግር የለውም አለ። ማናጀር ሰኢድ ወደ ክፍሉ ተመልሶ ገባ። ኢንቨሎፑ ጠረጴዛው ላይ እንደተቀመጠ ነው። በኢንቨሎፑ ውስጥ የሽማግሌው የባንክ አካውንት በዝርዝር ተጽፏል። ከዛም ኢምራን ኢንቨሎፑን አንስቶ በኮምፒውተሩ ሰርቨር ላይ አስገባው። ውስጡ ባለው መረጃ መሰረት ሰርች ማድረግ ጀመረ። ሰርች ሲያደርግ የቀድሞ ቅጂዎችን ሲመረምር ይህ መጥቶ የነበረው የተከበረ አዛውንት ከባንኩ ባለቤቶች መሃል አንዱ ነበረ። ምክንያቱም 60 በመቶ የሚሆነው የባንኩ አክሲዮን የእርሳቸው ነው። ይህንን ሲሰማ በጣም ተደነቀ። ዝርዝሩን የበለጠ በጥንቃቄ ማንበብ ጀመረ። ካነበበ በኋላ ሰውየው በእርግጥም የባንኩ ባለቤት መሆኑን ፍጹም እርግጠኛ ሆነ። ከዛም ኢምራን ሪፖርቱን ኮፒ አድርጎ ወደ ማናጀሩ ሰኢድ አህመድ ዘንድ ወሰደለት። በዚህ ጊዜ ማናጀሩ ሰኢድ አህመድ በክፍሉ ውስጥ ነበረ። ሀብታም ደንበኛ እያናገረ የተለያዩ ዘዴዎችን እያብራራለት ነበር። ከዛም ኢምራን ወደ ክፍሉ ገባ። ማናጀሩ በፊቱ ምልክት በማሳየት ለምን መጣ ሲል ጠየቀው። ከዛም ኢምራን በቀላሉና በግዴለሽነት ያባረረውን ሰው ሪፖርት መያዙንና አንድ የቢያው ጥሩ መሆኑን ነገረው። ይህንን ብሎ ኢምራን በማናጀሩ ጠረጴዛ ላይ ሪፖርቱን አስቀመጠው። ከዛም ማናጀሩ ደንበኛውን አንዴ ይቅርታ ጠይቆ እንዲህ አለ፣ ይኸውልህ ኢምራን ለዚህ አይነት ሰዎች ጊዜ የለኝም አለው። ከዛም ኢምራን በአክብሮት ይህንን አንዴ ብታየው ጥሩ ነው፣ ነገር ግን ማናጀሩ ሰኢድ ሪፖርቱን ወደፊት በመግፋት ይህንን ማየት አልፈልግም፣ በዚህ አይነት ደንበኞች ዙሪያ ምንም አይነት ፍላጎት የለኝም ብሎት ሪፖርቱን ወደ ኢምራን መለሰለት። ኢምራንም ወደ ስራው ተመለሰ። በባንኩ ውስጥ ያለው ድባብ አሁን ተረጋግቷል። ሁሉም ሰው በራሱ ስራ ተጠምዷል። ቀስ በቀስም መሸ። በማግስቱ በባለፈው ሰዓት አብዱል ቃዲር ሳሂብ ተመለሱ። በዚህ ጊዜ ግን አብሯቸው ሱፍ የለበሰና ሳምሶናይት ቦርሳ የያዘ ሰው ነበረ። ወደ ውስጥ እንደገቡ የሁሉንም ሰው ትኩረት ስበው ነበረ። ከዛም ማናጀሩ ወደ እነሱ ዘንድ እንዲመጣ ምልክት አሳዩት። ማናጀሩም እየደነገጠ ክፍሉን ለቆ ወጣና ከአብዱል ቃዲር ፊት ቆመ። አብዱል ቃዲር ሳሂብ ለማናጀሩ እንዲህ አሉት፣ ማናጀር ይህ ነገር ጣጣ ይዞብህ እንደሚመጣ አልነገርኩም ነበር? ትናንትና በእኔ ላይ ያደረግከው ነገር ሊታገሱት የሚችሉት ተግባር አይደለም። አሁን ቅጣትህን ለመቀበል መዘጋጀት አለብህ። ይህንን ሲሰማ ማናጀሩ ትንሽ ደነገጠ። ግን ከዛ ምን አይነት ቅጣት ይህ ሽማግሌ ሊሰጠኝ ይችላል በማለት አሰበ። አረከቶስ ምን ሊያደርገኝ ይችላል? ከዛም አብዱል ቃዲር ሳሂብ ከማናጀርነት ምድብህ ተነስተሃል። በአንተ ቦታም ላይ ኢምራን እዚህ ባንክ ውስጥ የሚሰራው ሰራተኛ አዲሱ ማናጀር ይሆናል። አንተም ፊልድ ላይ ትመደባለህ አሉት። ይህንን ሲሰማ ማናጀሩ በጣም ደነገጠና እንዲህ ማለት ጀመረ፣
ማንህና ነው አንተ ከስራዬ እንዲህ ባለ ሁኔታ የምታባርረኝ? ከዚያም አብዱል ቃዲር ከባንኩ ባለቤቶች መሃል አንዱ አድርገህ አስበኝ፣ ምክንያቱም 60% የባንኩ ድርሻና አክሲዮን የኔ ነው። ከፈለግኩኝ አንተን አስወግጄ በቦታ ሌላ ሰው መሰየም እችላለሁ። ይህንን ሲሰሙ ሁሉም የባንኩ ሰራተኞችና ትናንትናና ዛሬ የመጡት ደንበኞች አብዱል ቃዲር ሳሂብን በአግራሞች ተመለከቷቸው። ከዛም ከአብዱል ቃዲር ጋር የመጣው ሰውዬ ሳምሶናይቱን ከፈተና ዶክመንቶች አውጥቶ ያዘ። ለኢምራን የእድገት ደብዳቤ ነበረ። አዲሱ የባንክ ማናጀር አድርጎ ሾመው። ከዛም ሌላ ደብዳቤ አወጣ። ይህም ለማናጀሩ ተሰጠው። ፍላጎቱ ካለ በፊልድ ስራ ላይ መቀጠል ትችላለህ፣ ነገር ግን በዚህ ባንክ ውስጥ ማናጀር ሆነህ መቆየት አትችልም። ይህንን ሲሰማ ላብ በማናጀሩ ግንባር ላይ መንቆርቆር ጀመረ። ነገር ግን ወዲያውኑ አዛውንቱን ሰው ይቅርታ መለመን ጀመረ ለትናንቱ ስህተቱ። ግን ይህን ጊዜ አብዱል ቃዲር ሳሂብ ከወደቀበት አነስተው ለምንድን ነው ይቅርታ የምትጠይቀው? እኔስ ለምንድን ነው ይቅርታ የማደርግልህ? በእኔ ላይ ያሳየው ባህሪ ከባንካችን መርህ ጋር ይጻረራል። የባንኩን ፖሊሲ አንብበኸው ታውቃለህ? በሀብታምና በድሃ ሰዎች መሃል መድሎ አይደረግም። ሁሉም በተመሳሳይ ሚዛን ነው የሚዳኘው። በእርግጥ ይህንን ባንክ የቆረቆርኩት እኔ ነኝ። አብዱል ቃዲር ማለት እኔው ራሴ ነኝ እና እኔም ማንም ድሃ ወይም ሀብታም ተብሎ መስተናገድ እንደሌለበት አውጃለሁ። ሁሉም ሰው እኩል ይዳኛል። የትኛውም የባንኩ ሰራተኛ ከዚህ ተቃራኒ የሆነ ነገር ካደረገ ጥብቅ እርምጃ ይወሰድበታል። ስለዚህ ቅጥርህን ባለማንሳት ማለትም እንዳትባረር በማድረግ ምህረት አሳይቻለሁ። ብፈልግ ኖሮ ሙሉ በሙሉ እስከናካቴው ላባረርህ እችል ነበረ። ትናንት በእኔ ላይ ያደረግከው ነገር በማንኛውም ሰው ላይ ሊደረግ አይገባውም። ኢምራንን ተመልከተው፣ በዚህ ባንክ ውስጥ የሚሰራውን በእጁ ምንም የለውም፣ ግን እኔ ወዳለሁበት ስፍራ መጥቶ ችግሬን ጠየቀኝ። ሊረዳኝ ፈልጎ ነበረ። ለዛ ነው ለዚህ ምድብ ትክክለኛው ሰው እርሱ የሆነው። ደንበኞቻችንን በአግባቡ መረዳት ስለሚችል በልብሳቸው የማይዳኝ በመሆኑ። ይህንን ብሎ አብዱል ቃዲር ሳሂብ አይሻን ጠራት። እርሷንም በዚህ ጉዳይ ገሰጻት። የመጀመሪያ ስህተትሽ ነው በሚል ይቅርታ አድርግልሻለሁ። ነገር ግን ሰው ወደ ባንኩ ሲመጣ ባለባበሱ አትፈርጀው። ችግሩን በአግባቡ አይተሽ ፍችለት። እኔን ትናንት በአግባቡ ብታስተናግጅኝ ኖሮ ወደ ማናጀሩ ጋር ለመሄድ አያስፈልገኝም ነበር። ለዚህ አይነት ውርደትም አልጋለጥም ነበር። ከዛም አይሻ እጇን አነባብራ እንዲህ በማለት ይቅርታ ጠየቀች። ባቡጂ እባክዎትን ይቅርታ ያድርጉልኝ። በጣም ትልቅ ስህተት ሰርቻለሁ። ካሁን በኋላ የዚህ አይነት ነገር አያዩብኝም። ከዚህ በኋላ አብዱል ቃዲር አብሯቸው ከመጣው ሰው ጋር ወጥተው መሄድ ጀመሩ። ከዛም ቆም አሉና ለሁሉም ከኢምራን ብዙ መማር አለባችሁ። የምትችሉትን ያህል ከእርሱ ተማሩ፣ ይጠቅማችኋል። ካሁን በኋላም አልፎ አልፎ ሰው ልካለሁ ስለ ባህሪያችሁ ሪፖርት የሚያደርግልኝ። ይህንን ብለው አብዱል ቃድር ቦታውን ለቀው ወጡ። ሙሉ የባንኩ ሰራተኛ ስለ ጉዳዩ መወያየት ጀመረ። ካሁን በኋላ ስራቸውን በአግባቡ መስራት እንዳለባቸው አሰቡ። ካልሆነ በሚቀጥለው ጊዜ የእነሱ ተራ ሊሆን እንደሚችል መከሩ። ይህንን በማሰብ ሙሉ ባንኩ ራሱን አረመ። ሁሉም ሰውን በአግባቡ መስራት ጀመረ። የአብዱል ቃዲር ሳሂብ ገጠመኝ በሁሉም ስፍራ ተስፋፋ። ሁሉም ሰውም ባንኩን ማድነቅ ጀመረ። ባለቤትማ እንደሳቸው ነው መሆን የሚገባው፣ ካልሆነ ቢቀር ይሻላል መባል ጀመረ። ምክንያቱም ብዙዎቹ የባንክ ባለቤቶች ባንካቸውን ከፍተው ከዛ ይጠፋሉ። ከዛ በኋላ ማናጀሩ ምን አይነት ስራ ይሰራል፣ ሰራተኛውስ ምን አይነት ባህሪ ያሳያል ብለው አይጨነቁም። ነገር ግን አብዱል ቃዲር እንደ ባለቤት ያለውን ኃላፊነት ሙሉ በሙሉ አሟልተው ለባንኩም ሰራተኞች ጥሩ ትምህርት ሰጡ። ጓደኞቼ ለዛሬ እዚህ ላይ እናበቃለን። ብዙዎቻችሁ ቪዲዮዎቻችንን አዘውትራችሁ ታያላችሁ፣ ግን ሰብስክራይብ አታደርጉም። እባካችሁ ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ። ሙሉን ጨርሳችሁ ካያችሁትም ኮሜንት ላይ ጻፉልን። ምን ያህሎቻችሁ ሙሉ ቪዲዮውን እንዳያችሁት እንድናውቅ፣ ከየት ሀገር እንደምትመለከቱም ንገሩን። ቪዲዮውን እንዴት እንዳገኛችሁትም ሐሳብ አስተያየታችሁን ስጡን።